ጎርነን ብሎ በእንግሊዘኛና በአረብኛ በተላወሱ የአማርኛ ጥዑም ድምጾቹ ይታወቃል። ቀለል ያለ ግን ለዲኑ ትልቅ ልፋት እያደረገ እድሜውን እየገፋ ያለ ወጣትና ተወዳጅ ዳኢ ነው። ራሱን ብዙ ማያካብድ ለወጣቶች በለጋ እድሜ ትልቅ ቦታ መድረስ እንደሚቻል ለማሳየት የቅርብ ምሳሌ የሚሆን ትልቅ ዳኢ ነው። ለደቂቃ ቀረብ ስትለው ብዙ ዓመት እንደምትተዋወቀው ነገር ቀለል ይልሃል። ሆኖም ግን ለእውቀት ያደረገው ተጋድሎና በወጣትነት እድሜው ከታላላቆች ኡስታዞች ተርታ እንዲሰለፍ አላህ አድርጎታል። በየንግግሮቹ መሃል ወደ ወጣቱ ቀልብ የሚገባ እንዲሁም ወደ ስሜታቸው ወርዶ ጊዜውን ያዋጁ ፈገግ የሚያሰኙ ቀልዶች ዳዕዋው ላይ ይንጸባረቃሉ። ይህም ለዳዕዋው ለየት ያለ ጥዑምና ውበት ይሰጠዋል። ስለ ቁርአን ለወጣቱ በሚገባው ቋንቋ ማን ያስተምር ቢባል የብዙ ወጣቶች ምርጫ ነው። መልካምነቱ ከቁርአን ትምህርቶቹ ጋር ካለው ቁርኝነት ጋር ተደምሮ ውበቱን እጥፍ ድርብ አድርጎታል። እውቀትን በተለይ ቁርአንን በዱባይ ቁጭ ብሎ ለብዙ ዓመታት አጥንቶታል። ሀገር ከተመለሰም በኋላ ከቁርአን ርቆ አያውቅም። በቃ ህይወቱ ከቁርአን ወደ ቁርአን ለቁርአን የሚኖር ድንቅ ወጣት ኡስታዝ ዳኢ ነው። ብዙ ላስተዋውቃችሁ ብል እንዳላሳንሰው ፈራሁ። ዝም እንዳልልም ስለ ቁርአን ነውና ዝም ብዬና ማለት ፈራሁ። በዚህ ሰዓት ነዋሪነቱ በመዲናችን ሸገር ቢሆንም ዛሬ ግን እኛን አክብሮ ብዙ ኪሎ ሜትሮችን ከውድ ወንድሙ ጋር ይህን አስቸጋሪ መንገድ ተጉዞ ይህን ሁሉ ኪሎ ሜትሮች አቋርጦ አሁን እዚህ መሐከላችን ሀላባ ቆሊቶ ሀላባ ሴራ አዳራሽ ውስጥ ይገኛል። ይህ ተወዳጁ ኡስታዛችን የቁርአን ወዳጁ ኡስታዝ ካሊድ ክብሮም ይባላል። እባካችሁን ሞቅ ባለ ተክቢራ ወደ መድረክ ሸኙልን። አላሁ አክበር፣ አላሁ አክበር። ያንሳል። አላሁ አክበር። ኡስታዝ በቤተሰቡም ላይ ልጆቹ ህመም ላይ ናቸው። ራሱም ከፍተኛ ህመም ላይ ነው። ወላሂ እንዲህ ብዬ አላሳፍራችሁም ብሎ ነው እኛን አክብሮ ትላንት ይሄን አስቸጋሪ መንገድ ራሱ ከወንድሙ ጋር የነዳ የመጣው። አንዴ በተክቢራ አላሁ አክበር፣ አላሁ አክበር። الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين آمين يا رب العالمين. اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه. قال الله تبارك وتعالى في كتابه العظيم بعد أن نقول بسم الله الرحمن الرحيم قلنا يا نار كوني بردا وسلاما على إبراهيم وأرادوا به كيدا فجعلناهم الأخسرين ونجيناه ولوطا إلى الأرض التي باركنا فيها للعالمين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين. السلام عليكم ورحمة الله وبركاته. በቅድሚያ ንቃት አምስት የንቃት አባላቶች ወንድሞች እናንተ ጋራ ዳግም እንድንገናኝ ሀላባ ተመልሼ እንድመጣ ምክንያት ስለሆኑ ለዚህ ፕሮግራም ስለጋበዙኝ ከልብ አመሰግናለሁ። በመቀጠል በመካከላችን የሀላባ ታላላቅ አባቶች፣ መሻይኾች፣ ኡስታዞች፣ ሁፋዞች እንዲሁም እናንተን የመሰሉ እህት ወንድሞች፣ ወጣቶች የአላህን ቃል ለመጋራት የአላህን ቃል ለመስማት በአንድ ላይ አላህ ስለሰበሰበን ሁላችንንም በዚህ ጥላ ስር ስላደረገን አላህ አንድ ጊዜ አልহামዱሊላህ ብለን እናመሰግናለን። አልহামዱሊላህ ረብል ዓለሚን። እናንተንም ወጣቶች ናቸው ብላችሁ ሳትንቁ እዚህ ስለተገኛችሁ በአዳራሽ ውስጥ አመሰግናለሁ። ቅድም እዚህ ጋር ስለኔ ነው የተወራው ወይስ ሌላ ሰው ያለ? ቅድም የተወራው በሙሉ እኔ አይደለሁም። እኔ ኻሊዶ እባላለሁ። አየውነት ማን እባላለሁ? ኻሊዶ እባላለሁ። እና በድጋሚ ሀላባ ለሁለተኛ ጊዜ ከሁለት ዓመት በኋላ ስለመጣሁኝ ደስ ብሎኛል። ርዕሴ ቀዝቃዛ እሳት ይሰኛል። ቀዝቃዛ እሳት። እስቲ አንዴ በሉት፣ አንዴ ድገሙት።
ቀዝቃዛ እሳት اللهم سلمنا من النار اللهم سلمنا من النار اللهم آمين الله ሁላችንንም ከእሳት ይጠብቀን ቀዝቃዛ እሳት ይላል ይህ ፕሮግራም ሱረቱል አንቢያ ማዕራፍ 21ን መሰረት አድርጎ ይሆናል በፕሮግራሜ ውስጥ ለሁላችሁም በሁሉም እድሜ ክልል ውስጥ ያላችሁ የማነሳቸው የቁርአን አያቶች ሁላችሁንም የማናገር አቅም አላቸው በተለይ ግን ወጣቱ ማህበረሰብ መሰረት ያደረገ በእድሜ እኔን የምትመስሉ ወጣቶችን ትኩረት ያደረገ እንደሆነ እንድታውቁልኝ እፈልጋለሁ መልካም ቀዝቃዛ እሳት There has never been in the history of humanity በሰው ልጅ ታሪክ ውስጥ ኖሮ አያውቅም ቀዝቃዛ እሳት ሰላማዊ እሳት ኖሮ አያውቅም በአንድ ሰው የህይወት ታሪክ ውስጥ ብቻና ብቻ ነው ቀዝቃዛው እሳት ኖሮ የሚያቀው እሳት ቀዝቅዞ የሚያቀው መግቢያ ላይ ቀራውት ሱረቱል አንቢያ ማዕራፍ 21 قلنا يا نار كوني بردا وسلاما على ابراهيم 69ኛው የሱረቱል አንቢያ አያን የቀራውት ዛሬ ስለ ኢብራሂም አለይሂ ሰላም እንነጋገራለን የአላህን አንድነት ፕሮግራሙ አንድ ይላል ንቃት ለትውልድ ለውጥ ማህበረሰባችሁን ለመለወጥ ወጣቱን ወደ ተሻለ ሁለንተናዊ ንቃት ከፍ ለማድረግ የተዘጋጀ ፕሮግራም ነው የኡነት ወጣት መንቃት የሚችለው ስለ አላህ አንድነት በጥልቀት ሲገባው ነው የአላህ አንድነትን ለማንሳት ደግሞ ተምሳሌት ሆነው ያለፉ ታላላቅ ሰውናዎች መካከል አንዱ ኢብራሂም አለይሂ ሰላም ናቸው ኢብራሂም አለይሂ ሰላም የአላህ አንድነት ባንደበትም በስሜትም በተግባርም በህይወታቸው ውስጥ የተገለጸ ታላቅ ስብዕና ናቸው የኢብራሂም አለይሂ ሰላምን ታሪክ እንቃኛለን ከሱረቱል አንቢያ ማዕራፍ 21 ሱረቱል አንቢያ ሱራ عظيمة وجميلة من سور القرآن الكريم ቁርአን ውስጥ ካሉ ውብ ሱራዎች መካከል አንዱ ሱረቱል አንቢያ ነው ሱረቱል አንቢያ ከቁጥር 51 ጀምሮ የኢብራሂም አለይሂ ሰላም ታሪክ ይጀምራል يقول الله تبارك وتعالى ولقد آتينا إبراهيم رشده من قبل وكنا به عالمين ኢብራሂም አለይሂ ሰላምን ሁዳን ሰጠነው ወደቀን ጎዳና መመራትን ኢብራሂም አለይሂ ሰላም ገና በወጣትነታቸው ዘመን ሳሉ intellectual and spiritual guidance ብለን የምንጠራው መንፈሳዊም ሆነ አእምሮአዊም የማሰብ አቅም የነበራቸው በመንፈሳዊም በአእምሮአዊም ብስለት ላይ የነበሩ መንፈሳዊነታቸው ከፍ ያለ intellectual guidance የአእምሮ ምሪት የተሰጣቸው የመንፈሳዊነት ምሪት የተሰጣቸው በወጣትነት ኢብራሂም አለይሂ ሰላም ጋር የተጠጋ ኢብራሂም አለይሂ ሰላም ሁዳ ይሸታሉ ሩሽዳ ይሸታሉ አላህ ለኢብራሂም ሩሽዳን ሰጠነው ወኩና ቢሂ ዓሊሚን ኢብራሂምን ጠንቅቀን እናውቀዋለን ይላል አላህ ሱብሃንአላህ ጠንቅቀን የምናውቀው ነው ኢብራሂም በወጣትነት ዘመኑ ነው ይሄንን ታላቅ እድል የተሰጠው እናም ቁጥር 52 ላይ ኢብራሂም አለይሂ ሰላም intellectual እና spiritual guidance የተሰጠው የመንፈሳዊነት የአእምሮ መመራት የተሰጠው ስለነበረ ለራሱ ብቻ ነቅቶ ለራሱ ብቻ በስሎ አልቀረም ሌሎችን ወደ ማንቃት ተሻገረ ኢብራሂም አለይሂ ሰላም he is challenging his nation ብቻውን ሆኖ በወጣትነቱ ትውልድን ህዝብን ቻሌንጅ ማድረግ የቻለ ታላቅ ስብዕና ነበር ቀጥሎ ያለው አያ 52ኛው ሱረቱል አንቢያ ላይ እንዲላል إذ قال لأبيه وقومه ለአባቱና ለህዝቦቹ እንዲባላቸው ጊዜ ما هذه التماثيل التي أنتم لها عاكفون ما هذه التماثيل ምንድነው እነዚህ ስታቹስ የተለያዩ ሐውልቶች የተለያዩ ጣዖቶች አንቱም ለሃ አኪፉን devotedly ልባችሁን ሰጣችሁ አካላችሁን ሰጣችሁ በሙሉ እነት የምትገዟቸው እነዚህ ጣዖታት እነዚህ ሐውልቶች I just want to know ማወቅ ፈልጋለሁ ምንድናቸው አለ ትውልድን ቻሌንጅ ያደርጋል በሳል አእምሮአል ስላለው የበሰለ ጥያቄ ያነሳላቸው ታዲያ የህዝብ ጊዜ ምላሽ ሲሰጡ እንዲህ አሉት قالوا 53ኛው ላይ قالوا እንዲህ አሉን ያኒ ባደሩ ሊልጃባ መልስ ለመስጠት ወዲያው ነው የተቻከሉት قالوا እንዲህ አሉት ለኢብራሂም وجدنا آباءنا لها عابدين አባቶቻችን አያቶቻችን የቀደምት የነበሩት አባዎቻችን
እነሱ እኮ ሲያመልኳቸው ለነሱ ጸጥለጥ ብለው ሲገዙ እነዚህን አማልክቶቻችንን አገኘናቸውና እኛም በአባቶቻችን መንገድ ላይ ነን ብሎ በኩራት ነው የሚናገሩት። አባቶቻችን ይላሉ። ወጀድና አባአና ኢብራሂም አለይሂ ሰላም የጠየቃቸው ኢንተሌክቹዋል ኩዌስችን ነው፣ አእምሮን የሚያናገር ነው። በዳ ይኻጥብል ይሐርኩል ዑቁለሁም አእምሮአቸውን ሼክ ማድረግ የሚችል ማንቀሳቀስ የሚችል ጥያቄ ነው የጠየቀው። ምንድናቸው እነዚህ ጣዖታት ነው ያለው። እነሱ ግን ምላሽ ሲሰጡ ኢሞሽናል ነው፣ ስሜታዊ ነው፣ ዕውቀት ላይ የተመሰረተ አይደለም። የአባቶች መንገድ አባቶቻችን የአባቶች መንገድ መልካም ከሆነ እንከተላለን፣ የበለጠ እንዲያብብ እናደርጋለን። የአባቶች መንገድ እሳት የሚወስድ፣ የአባቶች መንገድ ገደል የሚከት፣ የአባቶች መንገድ የሸይጣን መንገድ ከሆነ ግን በጥበብ እንዋጋለን፣ በአስተሳሰብ እንዋጋዋለን። አይዲዮሎጂካል ዋር አስተሳሰባዊ ጦርነት እንከፍትበታለን። ኢብራሂም አስተሳሰባዊ ጦርነት ነው የከፈተበት። የአባቶቼ የሚል መንገድ በስሜት ላይ ብቻ የተመረኮዘ ከሆነ ትርጉም የለውም። ስለዚህ ቃሉ ወጀድና አባና ለሃ አቢዲን። የዚህ ጊዜ 54ኛው አያ ላይ ኢብራሂም አለይሂ ሰላም ቀበል አደረገና ቃለ እንዲህ አላቸው፣ ለቀድ ኩንቱም አንቱም ወአባኡኩም ፊ ደላሊ ሙቢን። እናንተም ሆናችሁ አያት ቅድመ አያቶቻችሁ አባቶቻችን ብላችሁ የምትኮሩበት ፊ ደላሊ ሙቢን። ደላልን ጥመትን እንደ ባህር አድርጎ አቀረበው ኢብራሂም። እንደ ባህር አቀረበውና እዚህ ባህር ውስጡ ነው ያላችሁት። ደላል ፊ ዘርፍያ ይባላል በአረበኛ። ፊ ደላሊ ሙቢን የጥመት ባህር ውስጥ ተዘፈቃችኋል። እናንተም ሆናችሁ ቀደምት የነበሩ አባቶቻችሁ። ይህንን ሲሰሙ ወጣት ነው ኢብራሂም አለይሂ ሰላም እንዲህ አሉ። ቃሉ አጂተና ቢልሐቅ አም አንተ ሚነል ላኢቢን። በዘመነኛው ለወጣቶቹ ልንገራችሁ፣ አጂተና ቢልሐቅ ማለት መጀመሪያ ቀጥታ ስንተረጉመው የእውነት ነው የምትናገረው፣ አም አንተ ሚነል ላኢቢን ወይስ እየቀለድክ ነው? በዘመነኛው are you serious የምረን ነው ማለት አሁን ያወራው አባቶቻችን የምረን ነው? እየቀለድክ መሆን አለበት። አይ ቀልድ ነው አይደል ብሮ ሞን አለ። ኧረ እንዲህ የሚባል ነገር የለም። ኢብራሂም ቀጠለ ቃለ በል ረቡኩም ረቡ ሰማዋት ወልአርድ الذي ፈጠረሁነ ወአና على ذلكم من الشاهدين። ይልቁንስ አለ ቀልድ አይደለም። this is serious matter። ይሄ ቁም ነገር ነው፣ የቀለድኩ አይደለም። ጌታችሁ እኮ ብሎ ማለት ረቡኩም የናንተ ጌታ الذي رباكم وخلقكم واطعمكم የፈጠራችሁ ካለመኖር ወደ መኖር ያመጣችሁ የናንተ እኮ ጌታ ረቡ ሰማዋት ወልአርድ የሰማይም የምድርም ጌታ ነው። ተመልከቱ፣ እንዲህ ማለት ይችላል ኢብራሂም አለይሂ ሰላም የሰማይም የምድርም ጌታ ነው አላህ ማለት ይችላል። እንደዛ አይደለም ያለው። ረቡኩም በዳ ይኻጢቡሁም እነሱን ማናገር ጀመረ። ቅድም ኢንተሌክቹዋሊ አእምሯቸው ነበር ሲያናገር የነበረው። እነዚህ ጣዖታት ምንድናቸው ነበር ሲል የነበረው። አሁን ደግሞ በዳ ይኻጢብ ቁሉቡሁም ልቦናቸውን ማናገር ጀመረ። ረቡኩም የናንተ እኮ ጌታ ነው፣ አላህ እኮ ጌታችሁ ነው። ረቡኩም ኢቭን እንኳን ኻሊቁኩም አላቸው፣ ፈጣሪያችሁ አይደለም ያለው። ረቡኩም كيف تكفرون به እንዴት ቢያስችላችሁ ነው በጌታ የምትክዱበት? ጌታችሁ እኮ ነው ተንከባክቦ ከእናታችሁ ማህፀን ጀምሮ ካለ መኖር ወደ መኖር ሕያውነት ያመጣ ጌታ ነው። ረቡኩም ካለ በኋላ ረቡ ሰማዋት ወልአርድ የጌታችሁ ታዲያ የናንተ ታላቅነቱን ንገሩኝ ካላችሁ ረቡ ሰማዋት ወልአርድ የሰማያትም የምድርም ጌታ ነው። الذي فطرهن سماعتنا مدرن يفتر جيتانو وأنا على ذلك من الشاهدين إلى جمر كذا من الناس عندكم نجار القطروتم عندي على إبراهيم وتالله تنادوا اللون وتالله أسكت توتال ما هبرسبو على منكاتو ما هبرسبو أوت حملكو سرموناتشو ما هبرسبو تشل موست مقبات يانجبجبوا إبراهيم بوتات النت زمانه تولد ማህበረሰብ ሲጣፋ አይናችን ያየ ጆሮአችን እየሰማ ልቦናችን ያወቀ የምንችለው ነገር አለ ማድረግ ማህይብነት ነው፣ ልበ ደረቅነት ነው። ኢብራሂም ግን እንደዛ አይደለም። ልበ ሰፊ ነው፣ ለሁሉም ያዝናል። የበራለት ብርሃን ለሌሎች እንዲያንጸባርቅ ይፈልጋል።
እናም ማህበረሰቡ የሚያመልከው ጣዖት አምልኮት ውስጡን አቃጥሎታል ወተላሂ በአላህ እምላለሁ ለአኪደና አስናመኩም بعد ان تولوا مدبرين እናንተ ዞር ስትሉ የሆነች ነገር አስቤያለሁ ለጣዖቶች የሆነ አሪፍ ነገር አስቤያለሁ ለአኪደና አስናመኩም ሂዝ ስኪሚንግ ነው የሆነ ነገር ሊያደርግበት አስቧል ግን ወጣት ነው ወጣትን ማን ይሰማዋል እና ወጣቶች ንቃት ምናምን ተኙዋክ ሚላል እሱ እኮ ተኝቶ ነው ምንም በቃ ያዩአል ሙደሲር ነው የምትቀራለት ለሱ ሌላ ምን ታረጋል ምንም አተ ያዩአል ሙዘሚል ተጨምርለታል ሌላ ምንም ለኔ ደግሞ ውሃ ቢስሚላህ ቁሉ ወሽረቡ ሚን ሪዝቂላህ ሚለውን ተቀራለህ ማለት ለኔ ሲሆን አስቤያለሁ የሆነ ነገር አለ ላኪደና አስናመኩ بعد ان تولوا مدبرين እናንተ ከሄዳችሁ በኋላ እያላችሁ አለ አሁን አንዳንድ ወጣት አለ ምን ታወጣለህ ምናምን እንደዛ አይደለም ዞር ብለህ ነው ዞር ስትሉ ነው አለ ኢብራሂም ብቻውን ነው ማን ይጋፈጣል እነሱ ጋር فجعلهم جزازا ይላል 58ኛው አያ ጁዛዘን አደረጋቸው ጁዛዘን በትንትንትን ነው አደረገው መልሶ እንኳን መግጠም አይቻልም አሁን ለምን ላስረዳ ዘመናዊ ስልክ ኖኪያ የሚባለው ስልክ ታውቃላችሁ ኖኪያ ወይኔ ኖኪያ ህፃናት ልጆች አይግባ ህፃናት ልጆች አይግባ ኖኪያ እቺ ተከተክ የምትደረገለችም 1 2 3 4 ኖኪያ ያለው አለ ካላችሁ አበድሩ መልሳለሁ ላይ ኖኪያ እንዴ በእንዲታከታከ የምትደረገው አለ ይኸው ልጅ አውጥቶ አንይቁ በልቶ በጣጥሶ መልሰ ልትገጥመው ማትችል ቁጥሮቹ በቃ ተመልሰው መምጣት አይችሉም ጁዛዝ ማለት ያ ነው ጣዖቶቹን ፈጀአለሁም ጁዛዘን ብትንትንትን አደረጋቸው መልሶ እንኳን መቅጠም አይቻልም ኢላ ከቢራ ለሁም ታላቅየውን ብቻ ነው ያስቀረው ለከይ ጣዖትም ታላቅ አለ አንተ ታላቅየውን ነው የተወው ታናሾች ቶሎ ደጉ ሳትሰባበሩ ሰባበረው ይላል ይሄ ለኢብራሂም አለይሂ ሰላም ብቻ የተሰጠ ከአላህ ዘንድ የተሰጠ ነው ኢብራሂም በስሜት ተነርቶ ብቻ አይደለም ሄዶ ያፈረሰው ወትልከ ሁጀቱና አተይናሃ ኢብራሂም ይላል ሱረቱል አንዓም ላይ ሱረቱል አንዓም ላይ ምዕራፍ 6 ላይ አላህ ምን ይላል ይሄ ለኢብራሂም ኤክስክሉሲቭሊ የተሰጠው ምንድነው ሁጃ ነው ይላል ማህበረሰቡ በኢንተሌክቹዋሊ ቢያናገራቸው በአእምሮ አልገባቸውም ስሜታቸውን ሊነካ ቢሞክር አልገባቸውም መጨረሻ ላይ የተወሰደው እርምጃ ምንድነው let us break their idols ጣዖቶቹ ይሰበሩ እስቲ ትንሽ ነቃ ካሉ አንዳንዴ እኮ ጥሩ ነው ውስጥ ያለ ነገር ሲሰበር ነቃ ማለት ትችላለህ ከዛ ንቃት እንት ላይ ደርሳለ 5 ማለት ባክኔ እናንተ እንኳን አንዱንም አልጀመርንም እሺ አሁን የወጣትነት ጉልበትን ነው the power of youth የወጣትነት ኃይል ነው ብትንትንትን አድርጎ አንዱ ትልቁን ብቻ አስቀረው ማንንም የለም ሁሉም ሌላ ከተማ መሃል ላይ የሚያከብሩት በዓል ነበራቸው ይላሉ የታሪክ ጸሐፊያኖች ቁርአን አይነግረንም ይሄን ማንንም በሌለበት ገብቶ የጣዖት አምልኮ ስፍራ የሚመለክበት ትንንሾቹን ሁሉ ሰባብሮ ትልቁን አስቀረው ከዛ እነሱ ተመልሰው መጡ ሲመጡ ቃሉ አስበው እስኪ አንተ ስማርትፎን ስልክ ቤት አስቀምጠው ሰው ልታናገር ውጭ ወጥተህ ስትመለስ ልጅ ውሃው ውስጥ ከተዋለች ኢና ሊላሂ ወኢና ኢለይሂ ራጂኡን በቃ ምንድነው የምትለው በቃ ለጨውጨው ምንድነው የምትለው ሰላተል ጀናዛ ለስገድብ እንደቆምክ ወይስ ምን ይሻላል ወይኔ ፌስቡኮች ወይኔ ፎቶዎች መጡ ሲመጡ ተሰባብረዋል
قالوا እንደዚህ ያሉ من فعل هذا بآلهتنا ማን ነው ይሄንን በአማልክቶቻችን ላይ ያደረገው إنه لمن الظالمين ይሄን ያደረገው ዛሊም ነው ምንድነው አሉ إن الشرك لظلم ሽርክ ዙልምን عظيم ነው ተብለው እነሱ ጣዖት የሰበረው ዛሊም ነው እንዲህ ነው እኮ እንዲህ ነው ከጥንትም ጀምሮ የሰው ልጅ አስተሳሰብ ተመሳሳይ ነው ራሳቸው ተማቶ የሚያለቅሱ ሰዎች አሉ ስብርብር አድርጎ አንተን ያለቅሳል ምን ነው ሲባል ስሜቴ ነካኝ ሰባብሯል እኮ አንተ ዛሊም ነው አሉ قالوا እንዲህ አሉ من فعل من قال من فعل هذا ማን ነው ያደረገው ሌሎቹ ቀበላሉና قالوا سمعنا ሰምተናል እኮ قالوا سمعنا فتى የሆነ ወጣት يذكرهم አማልክቶቻችንን በክፉ ስም ሲያነሳ ሰምተናል የሆነ ወጣት ማን ነበር يقال له إبراهيم I think ስሙ ኢብራሂም መሰለኝ ነው አይደል ጓደኛውን እየጠየቁ እርግጠኞች አልነበሩ አሁን ይሄንን የሚያወሩት religious leaders ናቸው የሃይማኖት መሪዎች ናቸው በአምልኮ ስፍራ ውስጥ ጣዖቶቹን ቦታ የሚያስይዙ አምልኮ ስርዓት የሚያስፈጽሙ የሃይማኖት አባቶች ናቸው ይሄን እያወሩ ያሉት ዝም ብሎ ተራሱ አይደለም እነዚህ የሃይማኖት አባቶች ደግሞ እንዴት እንደሆነ አላውቅም በሆነ አጋጣሚ ከፖለቲካ ጋር ግንኙነት አላቸው እንዴት እንደሆነ አሳያለሁ እና በኋላ ነው የሚገባ ለካ ከጥንት ጀምሮ ነው የተጋቡት ሃይማኖትና ፖለቲካ የሚለው ነገር በጣም ምን አሳቃችሁ ብለን እዚህ قالوا سمينا فتيون ወጣት ነው فتيون ወጣት አየ ወጣትነት ጉልበት ነው ወጣትነት ኃይል ነው እያናወጣቸው ነው አሁን የሚመለክበት ቤተ አምልኮቱ እየተናወጠ ነው የሆነ ወጣት ስም يذكرهم يقال له إبراهيم ስሙን ኢብራሂም ብለው ሲጠሩት አይሰምተናል አሉ የዚህ ጊዜ ተቆጡ በጣም ተበሳጩ እንዲህ ያሉ ቁጥር 61 ላይ قالوا فأتوا به على أعين الناس لعلهم يشهدون bring him አምጡት አሁኑኑ ካለበት ቦታ የነዚህ የሃይማኖት አባት ናቸው ግን ጉልበት አላቸው አምጡት ነው ያስወል ማስመጣቱ ላይ ይችላል አስመጥተው ያስገርፋሉ የሃይማኖት አባት ናቸው ያስገርፋሉ ግን አስመጡልናል በሰዎች ፊት አምጡት እሱን የሚያዩ ሰዎች ልክ ሲመጣ እሱ መሆኑን እርግጠኛ እንዲኮን ይሄ ኢብራሂም ይባለውን ወጣት ፈልጋችሁ ካለበት ቦታ ይዛችሁልን ነው ተባለ አፈላልጓ መጡት ይገርማል መጣ ኢብራሂም ያው ሲመጣ መቼስ መጣ ሲባል ታጅቦ አይደለም የሚመጣው ብዙ እንግልት አለው ይዘውት መጡ قالوا እንዲህ አሉ አንተ فعلت هذا يا إبراهيم አንተነ በአማልክቶቻችን ላይ ይሄን ያረከው ኢብራሂም አሁን ኢብራሂም ወጣት ነው ብቻውን ነው ሁሉም እየጮህበት ነው ሳይኮሎጂ ምን ይለናል መሰረት there is in psychology called emotional manipulation የሚባል ነገር አለ ሳይኮሎጂ ላይ ምን ማለት ነው emotional manipulation በስሜት ሰውን ማጭበርበር አውቀት ቆጣል ባሎች አይታን ባል ያጠፋል ከባድ ጥፋት ነው ያጠፋው ቤት ሲመጣ ሚስቱ ልትጮህ እንደሚችል ሲገባ ሸቶታል የሆነ ጩኸት ነገር ሸቶታል ይቆጣል አውቆ ምንድነው ወጦ የቀጠነው ዞር ሲል ድንገት ሚንበር ቲቪ ተከፍቷል ኡስታዝ ኻሊድ አለ ምን ያረጋል የወጣት አሁን እዚህ ከዛ ሚስተስ ዋናውን ለወጡ ቀጠነ ብሎ እንዲህ ከጮኸ ኡስታዝ በቲቪ መጣ ብሎ እንዲህ ካለ ምክንያት እየፈለገ እንዲህ ከጮኸ ዋናውን ባነሳውማ ቤቱ ዛሬ ይቃጠላል
የሚስቶች አጥፍታለች ሚስት የሚስት ኢሞሽናል ማኒፑሌሽን ደግሞ ግሩም ነው በቃ ሚስቶች ሲጫወቱ ያደርሰን ባል ይመጣል ቤት እና ማለት እኛ ስናቃት ቀጭን ነበረች ኩርፍ ብላ በቃ የተወጣ ነገር እንዳለ ታውቃለህ ስንገባ ቤት እና ብርጭቆቹ በቃ እና ሊላሂ ወኢና ኢለይሂ ራጂዑን ጓግሽ ቤቱ በሙሉ በቃ እያስጮኸችው ነው ባለ እዚህ ጊዜ ምን ይላል ብርጭቆቹ እንዲከጮሁ እኔማ ጉዳዩን ባነሳው እንደ ኢብራሂም ፈጃአለሁም ጁዛዘን አርፌ ይሄ ኢሞሽናል ምን ይባላል ማኒፑሌሽን ይባላል እና እነዚህ ሰዎች anger as a means of emotional manipulation it's a kind of a psychological torture ነው ስለ ልቦናዊ ጥቃት ነው እያጠቁት ያሉት ኢብራሂምን አንተ ፈአልተ አንተን ያደረከው ቢአሪሃቲና በአማልክቶቻችን ላይ ያ ኢብራሂም ዛሬ ይገርማል በተለያየ አይነት መንገድ የሚጮሁዋል ብዙ ምስኪን ወጣት ላይ የሚጮሁዋል እንደዚህ ናቸው እና ኢብራሂም ግን ኩል ነው ሲጮሁ አትጮህ ብራዘር አትጮህ ረጋበል ኢብራሂም አለይሂ ሰላም ጮኸው ብዙ ነገር ሲያወሩ ረጋብ ሲስተማቸው ገብቶታል ረጋብ እነሱ በቀደዱለት ቦይ አይፈስም እነሱ በዘረጉት ስትራቴጂ ላይ አይሄድም ጠላት ምንድነው ወጥመድ ያበጀልኝ ጠላት ቤት በኩል እንዲሄድ ነው የፈለገው ጠላት በራሱ መንገድ አበጅቶ በዛ ስፈስለት ሊያገኘኝ ነው የሚፈልገው ገብቶታል ስትራቴጂ ማተርስ a lot ስትራቴጂ በጣም ወሳኝ ነገር ነው ኢብራሂም አለይሂ ሰላም አሁን የሚሄድበት የዳዋ ስርዓት ስትራቴጂካል ነው ምንድነው አልኩ ስትራቴጂካል ነው እናም እንዲያል everything needs a careful strategy in life በህይወት ውስጥ ሁሉ ነገር ጥበባዊ የሆነ አካሄድ ስትራቴጂካል የሆነ አካሄድ ያስፈልጋል እናም ስትራቴጂካል የሆነ አካሄድ ያንተ ጥበባዊነትን ገላጭ ነው ስትራቴጂካሊ ለግን ስሜታዊ ነው የምትሆነው በስሜት ስትሄድ ደግሞ ትበላለህ እና በስሜት አነሳስተው ተቆጥተው ሲቆጣ ኢብራሂም የዛኔ ላይ ያገኙት እኮ ነው እና ኢብራሂም ሞኝን ፈልግ ነው ረጋ ብሎ ቃለ እንዲህ አላችሁ በል ፈዐለሁ ከቢሩሁም هذا ይሄ ግብዴው እኮ ነው ያደረገው አንተ ግብዴው ይሄ ትልቁ እንዲህ አላስተረፋቸውም ትልቁን ያደርገዋል በል ፈዐለሁ ከቢሩሁም هذا ትልቁን ያደረገው ይሄ ጣውቴ ይታያችሁ ያያችሁት ነው ሲስቅ ደግሞ የሳቀ ነው ይሄ ነው ፈስአሉሁም አማልክቶቹን ለምን አትጠይቋቸውም ኢንካኑ ينطقون الله أكبر لم يقل فاسألوهم إن كانوا يتكلمون يمناغروا كهنا مالكتوچون ጠይቋቸው አላለም يتكلمون يمناغروا ينطقون نطق في اللغة العربية is to say a word አንድ ቃል መናገር የሚችሉ ከሆነ ጠይቋቸው አሁን ተመልከቱ ማነው ጣዖቶቹን ያፈራራ እንትን ኩት አድርጎ የገረፋቸውና ሰባበራቸው ከቢሩሁም አለ ግብዴው ነው ትልቁን ማስረጃ ከፈለጋችሁ እነሱን ጠይቋቸው የመጀመሪያ እሱም ትልቁ ጣዖት ተደባዳቢ ነው ቦክሰኛ ነው እንኳን የለኝም ግብዴያ ነው እነዚህ ግን ፍርፍር ያሉት የሉም ለምን ስለራሳቸው አይናገሩ ማን እንደመታቸው ኢብራሂም ይምጣ ይሄ ሁሉ ገለመሌ ለምን እነሱን አትጠይቋቸው አያችሁ ኢንተሌክቹዋሊ ምን ይያላቸው ነው ለምን ነው ማታስቡት ይያለ ነው ራሳቸውን እንኳን ማዳን አይችሉም ራሳቸውን ማትረፍ አይችሉም ቀልድ አይደለም this is a very strategical way of giving da'wa ነው ጥበባዊ የሆነ ስትራቴጂካል የሆነ የዳዋ ስርዓት ነው በጥበብ ነው ይሄን ሲላቸው ገባቸው ወዲያው መናገር አይችሉም ቃል መናገር አይችሉም ቃል ማውጣት አይችሉም ራሳቸውን መከላከል አይችሉም ፍርስርስ ብለው የወደቁት እንኳን የደበደበኝ እኮ ትልቁ ነው ኢብራሂም ነው ቃል አስተረፈንም ማለት አይችሉም እንዴት ነው የምትገዙት ይሄን እንዴት ነው የምታመልኩት
የዚህ ጊዜ ፈረጀዑ ኢላ አንፉሲሂም ወደ ነፍሳቸው ተመለሱ ይላል ቁርአን 64ኛው አያ ፈረጀዑ ኢላ አንፉሲሂም they return to their consciousness ወደ ህሊናቸው ተመለሱ አየህ አንተ አትፍራ በወጣትነት ዘመን